ዛሬ ብቻዬን ሲኒማ ልገባ አስቤያለሁ። ኢትስ አ ሶሎ ዴት። ከዛ በፊት ፒዛ ልብላ ብዬ ኦ ማይ ጋድ ቺዙን ዩዝ ጋይስ በጣም ይጣፍጥ ስለነበረ እንከት አድርጌ ነው የበላሁት። yes ከዛ እዚህ ጋር ደርሼ ስናኬን እየጠበቅኩኝ ነበረ and I was feeling myself። ያየሁት ፊልም ቬነም ነበር። I was enjoying it። በእውነት you guys should watch it። በቃ ፊልሙ አለቀና እዚህ ጋር ብቻዬን የተነሳሳው ነበር። ቀጥሎ ወደ ክሬማ ፔስትሪ ነበር የሄድኩት። መቅመስ ፈልጌ ነበረ። ይሄን ቪዲዮ ለመቅረጽ መከራዬን ስበላ ነበር። this was my day bye። ዛሬ it's a solo date። እስቲ የሶሎ ዴት አይዲያ ኮሜንት ላይ ንገሩኝ ጋይስ። ሶ ላረግ ያሰብኩት ፌሻል መሰራት ነበር። ያው በአለም ደርሶ አይደለ ራሳችንን እንከባከብ ግድ ነው። እዚህ ጋር ቤት ሲምሽ ብዛቱ እያለችኝ ነበረ እንዴት ሪላክስድ እና ሪፍሬሽድ እንደነበርኩኝ በቃ ማይ ስኪን ቢዩቲፉል። ከዛ ደግሞ ኬኬን ተቀበልኩኝ። አይ ዋዝ ሶ ሃፒ። ከዛ የፈጠነችኝ ቪዲዮ ሰርቼ ግብዣ ነበረብኝ ልበላ ሄድኩኝ። ስመለስ ያት ምን እንደጠበቀችኝ this was my day bye። ኑ እስቲ ዛሬ አብረን ቲያትር እንሂድ። ከሲኒማና ከቲያትር እናንተ የትኛውን ነው ፕሪፈር የምታረጉት? ሰዓቱ እስኪደርስ አዲስ አበባን ኢንጆይ ላርጋት እስቲ ብዬ መንገድ ላይ ተቀመጥ። ግን ደግሞ ሴት ሆኜ ብቻዬን መንገድ ላይ ተቀምጬ እኔን ለመናገር እንደፈለጉ ይቀላልና ብዙ ደስ አይልም። እናንተ ቲያትር በእውነት በጣም ደስ የሚል ነገር ነው። ናዌዴይስ የሀገር ፍቅራችንን ለማሳደግ በጣም ከባድ ነው አይደል? ቲያትር ግን ስትመጡ የሀገር ታሪክ ምናምን ስለሆነ የእውነት የሀገር ፍቅራችሁን ይጨምረዋል። እኔ በጣም ነው የተመቸኝ።